መጥቷል። ያው አልኻሊድ እሺ አቡ አፍናን አይ አንተ መሆንህን ማወቅ ነው የፈለጉትና በቃ ስለሚዘጋ እዚሁ ላይ ሆነ በቃ በድምፅ እንትን አደርጋለሁ። እሺ ችግር የለውም። አሁን ቀጥል። መጀመሪያ ራስ ጀምርልን። ማን እንደሆነ እናትየውና አባትየው እንዳወሩት የተወሰነ እንደዛ ይዘህ ይጀምር። ሶሪ ቀጥል። አሁን አቡ አፍናን طيب ይሰማል? ኻሊድ ይሰማል። طيب በቅድሚያ ሰላም አለይኩም ወራህመቱላሂ ወበረካቱሁ። በአራቱም አቅጣጫ ያላችሁ ደጋግ ኢትዮጵያኖች በያላችሁበት ሰላማችሁ ይብዛ። ባጭሩ እኔ መሐመድ አብዱራህማን ነኝ። አቡ አፍናን ያው በመልካም ፈቃደኝነት የሌላን ጉዳይ ከሚከታተሉት ወንድሞች አንዱ ነኝ። አብረውኝ ወደ 17 አካባቢ የሚሆኑ በርከት ያሉ ወንድሞች አሉ። ዛሬ ምናልባት የመጨረሻ የተደረሰበትን እዛም እዚህም በጣም በርካታ የሚናፈሱ የሚወሩ ወሬዎች አሉ። ነገር ግን ራያድ ላይ እኔ ጋር አብረው ይህን ጉዳይ የሚከታተሉ በርከት ያሉ ሰዎች አሉ። በነገራችን ላይ እንደው ለግንዛቤ እንዲሆን ይህ 2 ዓመት 3 ዓመት ነው አብዛኛው ሌላን ጉዳይ የሚያውቀው እንጂ የዛሬ 12 ዓመት ጀምሮ ይህን ጉዳይ ሲከታተሉ የነበሩ ሰዎች መካከላችን አሉ። ለማንኛውም ባጭሩ አሁን የተደረሰበትን አጠር አድርጌ ለማስቀመጥ ሞክራለሁ። በአሁኑ ሰዓት በጣም ምስጋና ይገባቸዋል። የኢትዮጵያ ኤምባሲ ሪያድ ጉዳዩን በደንብ እየተከታተሉ ነው። እኛ እነሱ ጋር እየተደዋወልን የደረሱበትን አብዴት እያደረጉን እየሄዱ ነው ያሉት። ከኢትዮጵያ ኤምባሲ በላይ ጉልበት ያለው ማንም አይኖርም። ይሄን ሁሉም ሰው ማወቅ አለበትና ሁለት ነገር ነው ያለው። ሕቁቅ ዓምና ሕቁቅ ኻስ የሚባል ነገር አለ። ያው እንደምታውቁት ብሩ በአጠቃላይ ከኢትዮጵያ ንግድ ባንክ ከሀገር ቤት ሳውዲ አረቢያ ሪያድ ኢትዮጵያ ኤምባሲ ትራንስፈር ተደርጎ ኢትዮጵያ ኤምባሲ መድረስ ላለበት አካል አድርሶ ለሟች ቤተሰብ ገንዘቡ ተከፍሏል። ስለዚህ ያም ከተከፈለ አመት ከ2 ወር ከ3 ወር አካባቢ ሆኖታል። ሕቁቅ ኻስ የሚባለው የሟች ቤተሰብ ሌላን የሚፈልግበት አንዳችም ነገር የለም። ቀርቦ ገንዘቤን ወስጃለሁ ብሎ በአካውንቱ ትራንስፈር ሆኖለት አልቋል። ምናልባት አሁን ይግባኝ የጠየቀው አቃቢ ህግ ነው። ስለዚህ ጉዳዩ የተዛዛ ሲመጣ ክቡር አምባሳደር ራሳቸው ናቸው የእሷን ጉዳይ የሳውዲ ውጭ ጉዳይ ሚኒስቴር ሄደው የዚች የልጅ ጉዳይ ምን ደረሰ፣ የደም ካሳው ከተከፈለ አመት ከ2 ወር አካባቢ ሆነው ብለው በስነ ስርዓት የሳውዲ ውጭ ጉዳይ ሚኒስቴር ሄደው ደብዳቤ ጽፈው ጠይቀው እነሱ ደግሞ የሳውዲ ውጭ ጉዳይ ሚኒስቴር ለከፍተኛ ፍርድ ቤት ደብዳቤ ጽፎ ከፍተኛ ፍርድ ቤቱ መልስ ሰጥቷል። አሁን ውጭ ጉዳይ ሚኒስቴር ነው ያለው የሳውዲ ውጭ ጉዳይ ሚኒስቴር እና ያንን ለመስማት አሁን ከኮሚቴው 2 ሰዎች አዘጋጁ ተብሎ ከኤምባሲ ተደውሎልን ተዘጋጅተናል። ክቡር አምባሳደር ጋር ሄደን የተደረሰበትን የመጨረሻ እንትን ለመስማት ማለት ነው። አሁን ያለው የመጨረሻ ሁኔታ ይሄ ነው። ከዛ ውጭ ግን እዛም እዚህም የሚወራውን ነገር እኛ እናውቀውም። ልጅቱ የታሰረችበት ሀገር ላይ ያለ ነው፣ ጉዳዩ የተፈጸመበት ሀገር ላይ ያለ ነው እና ምናልባት ለኢትዮጵያ ኤምባሲ ቀጠሮ ተሰጥቷቸው ቀኑ ስናቅ ያሳውቁናል። አብረን ሂደን የመጨረሻውን ብያኔና የተደረሰበትን ከፍተኛ ፍርድ ቤቱ ለውጭ ጉዳይ ሚኒስቴር የጻፈውን ማብራሪያ አብረን ስንሰማ ያን ጊዜ ደግሞ መተን የደረስንበትን ለሁሉም ማህበረሰብ በልበሰፊነት ደጋጉናችሁ ያን ሁሉ ብር ስታወጡ ለነበራችሁ ሰዎች ለመላ ኢትዮጵያውያን ወገኖቻችን አቅም በፈቀደ መልኩ እናሳውቃለን ማለት ነው። አሁን ያለው ነባራዊ ሁኔታ ይሄ ነው። ከዚህ ውጭ እንዳልኳችሁ እዛም እዚህ የሚወራውን ነገር እኛ የምናውቀው ነገር የለም። እንስማ፣ እናድምጥ። በራሳችን አንደበት የሰማነውን ወጥተን ለሚመለከተው አካል ለመንገር ፈቃደኞች ነን። በአሁኑ ሰዓት የተደረሰበት ሁኔታ ይሄን ያለው ኻሊድ ግልጽ ከሆነ እሺ። ጥያቄ ካላቸው ቆይ ጥያቄ ካላችሁ ተራ በተራ ይሆናል። አጭር አድርጋችሁ እሺ፣ ዙዙ መጠየቅ እንችላለን። አዎ እኮ ተራ በተራ እሱ ጋር እንዲገናኝ ፈልጌ ነው። እሺ በቃ ግድ የለም ሳንረባረብ። አቡ አፍናን እዚህ አንድ ጠበቃ የሆነ ባለሙያ አለ፣ በደንብ ያው ሀገሩን የሚያውቃልና ስለዚህ እሱ የሚጠይቅህን ነገር እየሰማኸው ቀጥሎ ወንድሜ። طيب ሰላም አለይኩም አቡ አፍናን። አለይኩም ሰላም ወራህመቱላህ። አቡ አፍናን ይሰማል ድምጼ?
ይሰማል። ቀጥላ ድምፅ ይሰማል አይሰማም? ይሰማል። ቀጥላ الله يعطيك العافيه ابو افنان. ابو افنان مجمره እንዳልከው አንተ እሺ እንዳልከኝ አቡ አፍናን خطاب خارجيه ወደ ሪያድ ኤምባሲ ጽፈዋል። ኤምባሲን በጣም ተንቀሳቀሰ ነው አልክ። እሺ ኤምባሲን በጣም ተንቀሳቀሰ ነው አልከው። እሺ በጣም ጥሩ። እሱ መጀመሪያ እሺ በሁለተኛው እንምጣና በንከራጅ خطاب የጻፈላችሁ አለ አውሊያ አደም ብሩ እንደተቀበሉ ይኸውልህ እሱ እኮ አንዱ ጥያቄ እሱ ነው። ኦኬ እሺ ቀጥል እሺ እሺ መጀመሪያ ጥያቄ እሱ ነው። መጀመሪያ ጥያቄ صك الحكم صك الحكم ይሄ صك አለ የም ከማህከማ ያወጣላችሁ صك አለ እቺ ልጅ በቃ ሁሉ ነገሯ እንደጨረሰች እሱ ከሰማኝ ሶስተኛ ጥያቄ የአውሊያ አደም በንከራጅ ብቻ ሳይሆን አውሊያ አደምም የተቀበሉበት ብሩን የተቀበሉበት ነገር ካለ እሱ ሶስቱ ጥያቄዎችን ነው የምፈልገው ምላሽ ካለ በተቀላላ እውቀቱም እኔ ጠበቃ አይደለሁም ግን ይሄ የጠበቆች ጥያቄ ነው ኢንተርናሽናል ጆርናሊስት ነኝ ጠበቃ ግን ይሄ ኬዝን የያዘው ጠበቃ ወይ ይዘዋለው ለአላህ ብዬ ከፈለጋችሁ ይዘዋለው ያለው እነዚህ መልሶች ካሉ እኔ ይዘዋለው አለ ሰርች ማድረግ ትችላለህ ራሚ አሳሊህ ይባላል ጎግል ላይ ገብተህ المحامي رامي الصالح كالكو ታውቀዋለህ ማን እንደሆነ ማለት ነው ይሄ ጠበቃ ጠየቁ ጨርሻለሁ እኔ እና አላህ እድሜቴና ይስጣችሁ አባፍና እናንተ መለፋችሁት طيب خلاص ጨርሰህ መስተሪካ አይደለ ጨርሷል شوف አሁን ያነሳቸው ሶስት ጥያቄዎች ለምሳሌ ትራንስፈር የተደረገበት የራጂ ሂሳብ ማለት በሌላ ስም እና በሟች ቤተሰብ የተከፈተ ነው። በሟች ቤተሰብና በሌላ ስም ያንን አካውንት ኮንትሮል የሚያደርገው ማን ነው? መንጥቀተ ሪያድ የሪያድ ራስ ገዝ አስተዳደር ነው። በከፍተኛ ፍርድ ቤት አማካኝነት ማለት ነው። ገብቷል አይደል? ወደዛ ትራንስፈር እንደሆነለት እኛ የሟች ቤተሰብ አባቷንም ሆነ እዚህ መንጥቀተ ሪያድ የሪያድ ራስ ገዝ አስተዳደር ይሄን ጉዳይ የያዘውን ሰው ኬዝ ከመካከላችን አንድ ሰው እንዲከታተል አድርገን ሰውየው መጥቶ እንደወሰደ ሼኹ ደውሎ ከኛ መካከል ምናልባት ምክትል ሰብሳቢ ነው ለሱ ነግሮታል ማለት ሁቁቅ አምና ሁቁቅ ኻስ ከሚባለው ከሁለቱ ነገሮች ሁቁቅ ኻስ አልহামዱሊላህ አልቋል ተብሎ ተነግሯል ያንን ማንጣት የምንችለው አንደኛ ወኪል ሸሪዓ አለ ህጋዊ ወኪል አለ መካከላችን ወይ እሱ ነው የሚያመጣው ወይ ደግሞ በኢትዮጵያ ኤምባሲ አማካኝነት እንትን ሊል ይችላል እንጂ ያ ተራ ይሄ አሁን የጠየቃቸው ዶክመንቶች ማንም ሰው እጅ ሊገባ የሚችል ነገር አይደለም ገብቷል አይደል የመጀመሪያው ይሄ ነው ከዛ በተረፈ ግን ሰውየውም ወደ አካውንቱ ትራንስፈር እንደተደረገለት ብሩ እንደወሰደ ምንም የሚፈልገው ነገር እንደሌለው ጭምር ከመካከላችን ለምክትል ሰብሳቢ ደውሎም ነግሮታል ከሪያድ ራስ ገዝ አስተዳደርም ተደውሎ ሰውየው ዛሬ መጥቶ ፈርሞ ወስደዋል ተብለናል ከዛ በተረፈ ሰውኩን ምናልባት ህጋዊ ሂደት ከተከሄደ ማንጣት ይቻላል አሁን ግን እኛ ጉዳዩ ከኛ የበለጠ እዚህ ሀገር ላይ ጉልበት ያለው ከኢትዮጵያ ኤምባሲ ማንም እንደውምኛ ጠበቃ ለመያዝ ሁሉ ተነጋግረን ነበር ግን ጉዳዩ ጫፍ እየደረሰ ስለሆነ እኛ ራሳችን ይዘዋለን ብለው ኢትዮጵያ ኤምባሲ በደንብ እየሰሩ ነው አላህ በሚያውቀው ይሄ የሰው ህይወት ነው የጠፋው እንደቀላል እንዳትመለከቱት ኢትዮጵያ አይደለም ሳውዲ አረቢያ ነው የሰው ህይወት በጣም ክብር ያለበት ሀገር ነው ምንም እቺ ልጅ የራሳችን ወገን ብትሆንም ሌላም ወገን እኮ ስለዚህ እዛ ጋር ስለዚህ ገባኝ ስለሱ አታስበው ሽር እዛ ጋር ተወልደን እዛ ጋር አድገን እዛ ጋር ተምረን እዛ ጋር ትምህርታችን ነው ጨረስነው ስለሱ አታስብ እየተደማመጣችሁ እንደዚህ ሳይሆን እየተደማመጣችሁ አንበሳ ይኸውልህ አሁን የጠየቃቸው ነገሮች በሙሉ እኮ አልፈዋል እነዛ ሁሉ አልፈው ጉዳዩን የያዘው አቃቢ ህግ ስለሆነ ኦሬዲ ከፍተኛ ፍርድ ቤቱ ማብራሪያ ልኳል ያንንም ማብራሪያ ከሚመለከታቸው አካላት ከኢትዮጵያ ኤምባሲ ጋር ከኛም ሰው አዘጋጁ ብለውን ተዘጋጅተናል ሂደን በራሳችን አንደበት ሰምተን አንብበን ጉዳዩን ተረክበን ስንመጣ የመጨረሻውን ብያኔ የምናውቀው እንጂ አሁን ሁሉም በመላምት እንትን ቢል የሚሆን ነገር አይደለምና ይሄንን ትንሽ ግንዛቤ ውስጥ ማስገባት ያስፈልጋል እንጂ አሁን ያነሳቸው ጥያቄዎች አግባብ ያላቸው ናቸው ግን እነዚህ ነገሮች አልቀው ነው አሁን ማብራሪያ የመጣው
እኔ ምናልባት ነገሮችን በደንብ ሳናይ ሳንሰማ ሳናነብ በመላምት መናገር ስላልፈለኩኝ ነው። ምክንያቱም ይሄ ህግ ያዘው ጉዳይ ስለሆነ ነው እንጂ ያነሳቸው ጥያቄዎች አግባብ አላቸው። እነዚህ ያነሳቸው ጥያቄዎች አልፈው ነው